ሻንጣህን ጎትተህ እንደዛ ተጣድፈ የሄድከው እዚች ጠብደል ዘንድ ነው እንዴ? እንደዛ ጽጌ ስማርቷን ልጅ ጥለህ ማለት ነው። እንደዛ እየለመነችህ እያለቀሰችብህ ጥለህ የሄድከው ለዚች ለጠብደል ወይም እዚች የጠብደል ዘንድ ነው እንዴ? ጋይስ ማለት የምር አትወልዲውም? ትወልዲዋለች። ትልቅ ናት ደግሞ አረ እንደው ፍቅረኛ ብለ ስታመጣት እንኳን ትንሽ ጽጌሻ የምር አትናደጂ። አንቺ እኮ ማለት ነው ስማርት ልጅ ነሽ። የሆነ ጽጌ በቃ ብልጥ ልጅ የሆነ በቃ ሁሉ ነገሯ ይመቸኛል ማለት ነው። በጣም ገምና ልጅ ናት። ነገሮች እንዴት ሰራ እንደምታስባቸው ብቻ ትመቸኛለች በጥቅሉ ማለት ነውና ዳኒ እንደዛ ፊር ብሎ አረ ካልሄድኩ መሄድ አለብኝ፣ ከዚህ ቤት መውጣት አለብኝ ምናምን፣ አያገባሽም ምን ያገባሻል እያለ ጽጌን አፋፏን እያለ ከቤት ወጥቶ ሄደው ለካዚች ጋር ነው። በልቧ የተደበቀ ፍቅር አላት ማለት ነው አለባት እና እሱም ስላወቀ በቃ ያናድዳታል። እዛ ለሄር ነው እዚህ ነው አንቺ ምን አገባሽ ሰለኔ ምናምን እያለ በቃ እንዴት እንደ ቪዲዮ ላይ ታችኋል። ልጅቷን ማን ነበር ጽሆን ነው ያላት እንዴት እንደሚያደርጋት ማለት ነው። የእውነት ደምስሳ ታዲያለች እቺ እውነት ነው ማለት እንደው ፍቅረኛ ብለ ማንጣት ለራሱ ሞራል ሳላደንቀው አላልፍም። ምክንያቱም ጠብቲል ናት እቺ እናት ደምስሳ ጽጌን ማንተንም እንደ ደምሳችሁ ታዲያለች ማለት በጣም ትለናት። እውነት ለመናገር እኔ እንዲ የምትወልድ ሁላ ይመስለኛል። እና ጽጌኛ ስማርት ማለት ነው። አትናደጂ ለምን ጥርግ አይልም ወይ ደግሞ ባንድ ፊቱ ልብሽ ውስጥ ያለውን ውጥት አድርጊና አፈቅራለሁ እኮ እኔ በዩ ሌላ ሲጋ ሲር ብቻ አትናደጂ። እና ዳኒ እንደዛ ሲጣደፍ የነበረው ለዚህ ጋር ለመር ነው ለካ ማለት ነው። አቤት እንደዛ ስትሯሯጥ የነበረው። ለማንኛውም እኔ ቪዲዮአቸውን ሳይ በቃ ስራ ላይ ነበርኩኝና እየሮጥኩ መጥቼ ቪዲዮ መቀረጥ ጀመርኩኝ ማለት ነው። ማለት እስኪ ቆይ እኔ ቪዲዮ አልሰርቻ አላቅም በእነሱ በነገራችን ላይ እስኪ ዛሬ ቪዲዮ ልስራ። ገርሞኝ አኳኋኑ ገርሞኝ